ጠጋ በልና ስጣት። ብዙ ጊዜ ወንዶች ፍላጎታችንን በግልጽ የመናገር ልምድ አለን፣ ሴቶች ግን አይሉም። እንዴት ነው የምሰጣት ካልከኝ ደግሞ በዚህ ቪዲዮ መጨረሻ ላይ በደንብ የምትረዳውና የሚገባህ ይሆናል። ለጉድ ኒውስ አዲስ የሆናችሁ ሰብስክራይብ አድርጉና አብራችሁን ቆዩ። ያልተነገረ የእውነት ቋንቋ ልንገርህ። አብዛኛው ሰው በድፍረት መናገር የሚፈራውን ነገር ልንገርህ። አንዲት ሴት ስሜቷ ሲነሳሳ ሁሌም አትናገርም። ምናልባት አንዳንድ ወንዶች በሚያመልጧቸው ጸጥተኛና ስውር በሆኑ መንገዶች ታሳያለች። ምናልባት አንተ ዝም ብለህ ተግባቢና ተጫዋች እንደሆነች ታስባለህ። ነገር ግን ስነ ልቦናና ስነ ህይወት ወይም ባዮሎጂ በሰፊው ይነግርሃል። ይኸውም በሰውነት ቋንቋ፣ በድምጽ ቃናና በኃይል የተጻፈ ታሪክ ነው። ምክንያቱም ያ ነገር ሲሰማት ሰውነቷ ቃላቶቿ የማይናገሩትን እየገለጸ መሆኑን እንኳን አታስተውልም። አንደኛና የመጀመሪያው የስሜት ህዋሳት ሳይንስ ነው። አንዲት ሴት ስትነሳሳ ወይም ለአንድ ሰው ጥልቅ ስሜት ሲኖራት ትኩረቷ በደመ ነፍስ መሰብሰብ ይጀምራል። በስነ ልቦና ውስጥ ይህ የተመረጠ ትኩረት ይባላል። አእምሯቸው የፍላጎት ኬሚካል የሆነውን ዶፓሚንን ሲለቅ ሳይንቲስቶች ተነሳሽነት ያለው ትኩረት ብለው ይጠሩታል። በዚህም አንዲት ሴት ሁሉን ነገር ትታ ያንን ስሜት ወደ አነሳሳት ሰው ትኩረቷን ታደርጋለች። በቃ አለቀ። ምንም ነገር ይፈጠር ለሷ ጉዳዩ አይደለም። ትከሻዎቿ ወደ አንተ ያዘነብላሉ፣ የአይን ብሌኖቿ ይሰፋሉ፣ ሁሉ ነገር ሳይታወቃት ይቀያየራል። እነዚህ ጥቃቅን ምልክቶች ለአብዛኞቹ ወንዶች የማይታዩ ናቸው፣ ነገር ግን ብዙ ጊዜ ብዙ ነገር ይናገራሉ። ስለዚህ ልትረዳትና አስፈላጊውን እርምጃ ልትወስድ ይገባል። አንተም ባለማወቅ ብዙ ጥቅሞች እያመለጡህ ነው። የበለጠ ለማወቅ ይህንን ፔጅ ሰብስክራይብ አድርግ። ሁለተኛው የድምጽ ለውጥ ነው። እሷ እየተወነች አይደለም ወይም እያካበደችም አይደለም። ሰውነቷ ለሚያመነጨው ተፈጥሯዊ ኬሚስትሪ ምላሽ እየሰጠች እንጂ። እናም አብዛኞቻችሁ ወንዶች የማትረዱት ይህንን ነው። አንዲት ሴት በስሜት በአእምሮ ወይም በአካል ስትነሳሳ በጣም ድምጿ ይለወጣል። ይህ ነገር እሷ ስለፈለገችው ሳይሆን ነገርየው ስለሚቆጣጠራት ነው። ምክንያቱም በውስጧ የታመቀው ኃይል ገንፍሎ ስለሚወጣ ነው። ስለዚህ የድምጽ ለውጥ ምልክት መሆኑን ተረድተህ አሁንም አስፈላጊውን ነገር አድርግ። ሶስተኛው የመገኘት ኃይል ነው ወይም ደግሞ የመሳብ ስሜት። ሳይኮሎጂ እንደሚያስረዳው ሴቶች የመሳብ ስሜት ሲሰማቸው የድምጽ ቃናቸው በተፈጥሮ ይለሰልሳል፣ ይቀጥናልም። እሷ ሳታውቀው ቅርርብ ለመፍጠር የምትጠቀምበት መንገድ ነው። ሁሉም ነገር የነርቭ ስርዓት ምላሽ ነው። ስለዚህ በደንብ አስተውል ወንድሜ፣ የምሬን ነው የምልህ። ሁሉም ነገር ለሷ ትልቅ ዋጋ እንዳለው ልታውቅ ይገባሃል። ስሜቶቿ በሙሉ ከውስጥ የሚመነጩ ናቸውና ይህን የምልህ ዝም ብዬ እንዳይመስልህ፣ ብዙዎቹ በዚህ ሂደት ስለሚያልፉ እንጂ። አራተኛው የግንኙነት ጥበብ ነው። ስታወራ ወደ አንተ መቅረብ፣ የአንተን ምት መከተል፣ በተወሰኑ ቃላት ላይ መቆየት ትጀምራለች። ይህ ትወና እንዳይመስልህ ባዮሎጂ እንጂ። ሰውነቷ ፍላጎትን በግልጽ እያስተላለፈ ነው። ይህም ቋንቋ ከመፈጠሩ በፊት የነበረ ምልክት ነው። እናም ስሜታዊ ፍላጎት ያላቸው ወንዶች በቅጽበት ሊረዱት ይችላሉ። በሁሉም ነገር አንተን መከተል ትፈልጋለች። የልብ ምትህን የማዳመጥ ፍላጎት ድምጿን ለስለስ አድርጋ ትናገራለች። በዚህ ሰዓት አንተም የተረጋጋህ በራስ የምትተማመን ከሆነ ሁሉም ነገር ወደ መግነጢሳዊነት ይቀየራል። ከማሳደድም ወደ መሳደድ ሁሉም ነገር ይከተልሃል። እናም እኔ ካለኝ ልምድ አንፃር ይህንን ልንገርህ፣ የማትረሳ ሰው ለመሆንና መገመትን እንድታቆም ከፈለክ ተማር፣ እደግ፣ ራስህንም አሻሽል። ዝም ብለህ አትለፍ። ሰብስክራይብ አድርግ፣ ላይክም አድርግ። ምክንያቱም ለውጥ የሚጀምረው ከዚህ ስለሆነ። እንደሚታወቀው ጉድ ኒውስ መልካሙን ነገር ሁሉ የሚያስተምረው ለዚህ ነው። ሰናይ ጊዜ